አንተ ባለህበት በየትኛውም ስፍራ ብዙ ዘመን ራራህልኝ ብዙ ዘመን አባበልከኝ ብዙ ዘመን አጽናናኸኝ ብዙ ዘመን ተሸከምከኝ አልጠፋም ሲገባ ደግሞ ከነ ማብራት አልነበር አዎ ሰላም ነው እናቴ እንዴት ነህ አይለን ፎሎ ታደርጊኛለሽ አዎ በደንብ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ ብዙ ዘመን ራራህልኝ ብዙ ዘመን አባበልከኝ ብዙ ዘመን አጽናናኸኝ ብዙ ዘመን ተሸከምከኝ ሰላም ነው እናቴ እንዴት ነህ አይለን ፎሎ ታደርጊኛለሽ አዎ በደንብ እሺ ከእናትሽ ጋር ነው የምኖሪው አይደለም ከልጆቼ ጋር ነው የምኖረው እሺ ልጆችሽ ጋር ደውይላቸውና ይዘሽ ነው ያሉትን ነገር እገዛልሻለሁ እሺ ሄሎ ህሊና እንዴት ነሽ እስኪ አንድ የሚለውን አገናኝ እማዬ ደህና ነኝ እንዴት ነሽ እሺ እኔ ልጅ ምን ይዤልሽ ልምጣ እየመጣው ነው ኬክ እሺ እኔ ልጅ መጣው እሺ አመጣልሻለሁ ቻው እሺ እናቴ ቤት ተከራይተሽ ነው የምኖሪው አዎ ስንት ነው ቤት ኪራይ 5000 ብር እሺ 5000 ብር የአንድ ወር ቤት ኪራይና 5000 ብር ደግሞ በጣም አመሰግናለሁ እውነት በጣም ቴንኪ በጣም ድሮ እግዚአብሔር ያክብርልኝ መልካም በዓል ቴንኪ የቤት ኪራይ እሺ እንቆይ ልቀንሰው ምንድነው 60 ብር ይጎላል እኮ አዎ እና ለምንድነው ባለፈው ማብራት አልጠፋም ሲገባ ደግሞ ከነ ማብራት አልነበር አዎ ሻማና ከሰል ገዛውበት ኧረ እባክህ ኦኬ እንደዛ ከሆነ ና 4 ቀን ቡና ጠጥተሃል እንደውም 80 አርገ ነው የምትሰጠኝ እንደዛ ከሆነ አዎ እንዴ መጥቼ ጠጣው አለፈው አዎ 80 ብር ነው የምትሰጠኝ እንደዛ ከሆነ እንዴ ይቀልዳል እንዴ ዋቃንኪ አምጣው እባክህ ምን አይነቱ ነው በጣም ይቅርታ እናቴ ምን ላድርግ መኪናሽን አቁመሽ ግቢ እኮ ያልኩሽ እንደምታዪው ፒስታ ነው ሰፈራችን ያን መሰለ ሌክዠሪ ካር ወይ ፓራውልት ወይ ጎማ አንድ ነገር ቢሆንብሽ በደላላ ኮሚሽን ምን ላድርግ ምን ብዬ ላሰራው ነው ወሬኛ ነው ባክህ አሁን አገኘህልህ ራሱ ያልሽው ራሱ ጠበቀው በስጋ ቆሞ ታያለሽ አሁን ከ5 ደቂቃ በኋላ ራሱ ነገርኩ እኔ መንጃ ፈቃድ ያለው ሰው ነው የምፈልገው ካዲላክ እና ፎርዳን አስቀምጬ እኔ BMW ነው የምነዳው ስለዚህ ለሰራተኞቹ እየወጣ እቃ ምናምን የሚገዛዛላችሁ ተጠበቀው ጎን ለጎን ማለት ነው ማርሼዲስ በእውነት BMW ስለዚህ ለሾፒንግ የሚወጣ ካዲላክና ከፎርዱ እያማረጠ ደግሞ ቤቴን ታውቀዋለህ አንዴ ምን ባለፈው አትክልተኛ ይዤ መጣሁ አይደል እንዴ ባለ 15 መኝታ ቤት ቪላ የተንጣለለ ብቻሽን እዛ ቤት በእውነት አሳዝንሽ አንቺ ትብልት ነው ያርክሽ ጋር ነው የምኖረው ያው እንግዲህ ጸባዩ ካማረ ማለት ሌላ ተጨማሪ የሚሰራው ስራ አለ ነው ጸባዩ ካማረ ያው አይደለም ያምታል በቃ በእውነት እንትን ቻንስ አለው ጸባይ ካለው በእውነት እድላለሁ ነው የምትይው እሺ በቃ 5 ደቂቃውን ይዤ እመጣለሁ አዎ እድላለሁ እንሂድ በቃ ጥበቃውስ ስሚ ደላላ እንጂ ማይም አይደለም ይወጣልኝ ሎተሪ አሳልፍ የምሰጠው እንዴ ኮሚሽን ስራ ይሻላል ይሻለኝም ያውቃለሁ እንዴ ምንድነው ይሻላል ካዲላክ እኔ ምልሽ ማን እውነት አስተምር ያልኩ ኧረ እኔ እንዳለ ሐሰት ነው ያልኩት ኧረ ይመሽ ማን አረከለሽ አንቺስ እኔ እንዳለ እውነት ነው ያልኩት እንዴ ምን አስበህ ነው ሰውየው ትልቅ ሰው አይደል ትልቅ ሰው እሺም ብዬ እኮ ምን አስበህ ነው ቢያንስ ሐሰቱን እንኳን አቀላቀለበት እንዴ ተወክ
ወርካውቱን ምን አልከው አንተ? ዋኖ በርቱ እንዴ ማይነስ ዋኖ በርቱ ነው እንጂ። ኧረ በእናትህ ይኸው እዚህ ጋር ምን ሆናለ? ይኸው ዋኖ እንዴ እንደውም ተሆነ እሱ ይፍረድ። ፈረድ አንተስ? እኔ ህንድ ውቅያኖስ ነው ያልኩት። ኧረ ምን አይነቱ ነው? ምን ሆናል? በእናትህ እጅ ነው ሲጀመር። በእናትህ አንተ እኔ ሲጀመር ምሁር ነበርኩ ስወለድም ትምህርት ነው ያበላሽኝ። ቆስጣ ብልከኝ ይዘህ መጣ። ቆስጣ ብላ ሰጠችኝ ማለት ቆስጣ ምን እንደሆነ አታውቅም? ቆስጣ ይሄ ነው ፍሬሽ ነው እኮ ብላለች። ምን ማለት ነው ፍሬሽ ነው? ቆስጣ ነው ይሄ ምን እንደሆነ ታውቃለህ? ምንድን ነው ይሄ ቆስጣ? አረ ልጅ አብዷን ምን ሆነ ነው አይደለም? እንዴት ነው ቆስጣ ማጣቀው አንተ? ግን ቆስጣ ብላ ፍሬሽ ነው ብላ ሰጠችኝ 50 ብር። አሪፍ ነው። እሱስ አንተ ሂድና መልሰው መንገድ ላይ እኮ ናት። አንተ አሁን የሼፍ ወንድም ነው ቢባል ይታመናል? ግን ፍሬሽ ነው። ወይኔ ይዱታልኝ ወጣልኝ እዚህ ጋር ነው። አንተ እስቲ ማን ነው? እኔ ጎምስ ቲክቶክ እያየ ነው። አዎ እና ደግሞ ታምራለች። አንተ ፎሎ አርጋታ አረኳት እና ቤኑና ሎጂ ነው በለ ለምን ሃያ ተላት ልበላታ አይደለ ምን ልጋብዝሽ? ደጋኔ ደግሞ ልጋብዛ። አረ ሰው መጣ ተቀለ ይታመጥ ያምንኔ እሺ እንዴ ቤኑና ልጋብዝሽ በላታ ነኝ ወይኔ የነመቴው አረኛ ነገር ምን ያዘዝነው እንዴ ፍራንስ ምንድነው? አረ ቡና ወይ እንዴ ታበዛንጂ ምንድነው የሚያረጋው? ፕሬስ ናቸው እነዛ ውጡ ምድር አጋሰ ውጡ ይቀር በለን እሺ ነኝ ግለሽ ውጡ ሳምንት ዳራቁት የአጋሰሶች ጅቦች ቦዴ ጋኔ ቦዴ ቤኑና ሎጅ ተመቸው ወይ ያደኛል በጣም ባንዶ ቦዴ ጋኔ አንተማ ተረባ ደደብ አደ ቦርኔ ጋሌ ጋዴ ቦዴ ጋዳ እሷን ከማንም ማስጣል ይችላል። አደ ቦርኔ ጋዴ ቦዴ ጋና ጋዳ አቅሜን በደንብ ታውቃለህ። አደ ቦርኔ ጋሌ ጋዴ ቦዴ ጋኔ ጋዴ ቦዴ ጋዳ እናቴ ትሙት ተሰዋለሁ እያደን ሰላም እንዴት ናችሁ? እንኳን ወደ ቤኑና ሎጅ በሰላም መጣችሁ። ጓደኛዬ ዳርማ ሸንጋዳ ለ27 ዓመት በዚህ በአዞ እርባታ ስራ ውስጥ ነበርኩኝ። አጥማጅ ነው። እንደገና ደግሞ አንዳንድ ነገር ያሳያል። ቦርባ ዶንተር ባዳሽን ባንደንጋ ምሳ እያበላኋቸው ነው አዞዎቼ እና ትንሽ ጠብቁኝ እያለ ነው። በጣም ድፍረቱ በቃ እንዴት ብዬ ድንገት ትችላለህ። ግን አንተ ምን ትርጉሙ ማለቴ አሁን እኮ እያጠመደ ነው። እንዴት እየመገብኳቸው ነው አለ እየነገርኩ አይደል እንዴ? ወንዴ ምንድነው? አረ ሊባላ ነው ና በአማርኛ ይችላል እንዴ? አረና ይሁን ላላ አሁን ያያችሁት ቪዲዮ እኔ አይደለም ወላሂ እኔ አይደለም በያ የተሰራ ቪዲዮ ነው። ይሄ ያበደ ወንድም ለምንድነው ተሳትማት ለምንድነው እየጠበቀ ነው እንደው ለቁርስ ብለህ እንደዚህ ታደርጋለህ? እየጠበቀ ማስረዳው ደግሞ ታውቃላችሁ ከኔ ጋር ያለው ችግር እንደዚህ እኛ ብሩ ጋር እየጠበቀ ነው። ሰላም አለይኩም ባባ አቡዬ ምን ነው? ምን ተፈጠረ? ምን ተፈጠረ? እሺ እቀምጣለሁ። እኔ እቃ ይዤ ነበር የምወጣው እኮ ምንም አልፈልግም። ይሄ ምንድነው? እኔ አይደለሁም። ይሄ ምንድነው? መሀይም ቆይ ላስረዳህ። ኤአይ ነው የሰራው። እሺ ኤአይ ነው የሰራው። የምን ኤአይ ነው? ቻት ጂፒቲ ቻት እንደዚህ ነው የሚሰራው። ጫት ትቅማለህ ያልከኝ ነው? ሱሳን ነው ያልከኝ ነው? እንደዚህ አላልኩም። የምንድነው እንደዚህ የምትለኝ? አላልኩም ወላሂ ነፈስ ወጣ ከዚህ ጋር She's a Bluetooth device connected at mental or jealous to grow it beton. Is a Bluetooth tagan you look la sadaq haday. ሴት ልጅ ለሸክም አልተፈጠረችም ብዬ ማምን ሰው ነኝ።
እኔ አጠገቧ ቆሜ 30 እና 20 ኪሎ አንድ ሴት ልጅ የመሸከም ግዴታ የለባትም። ምናልባት ለኑሮ ለማሸነፍ ስትል ኑሮ ከብዷት በህይወት ትግል ውስጥ ከሌለች በስተቀር ያቺ ሴት ለህይወቷ ለኑሮዋ ስትል ትሸከማለች። አለበለዚያ ሴት ልጅ ለሸክም አይደለም የተፈጠረችው፣ ያውም የሚሸከሙ ወንዶች አጠገቧ እያሉ። በቃ ተጽዕኖ ፈጣሪነታችሁን ተጠቅማችሁ ሄዳችሁ ህመማቸውን ካጋራችሁን ቪዲዮ ቀርጻችሁ ለኛ ካስተላለፋችሁ ሄዳችሁ ማየታችሁ በራሱ እንትን ነው፣ ከሰባዊነት በላይ ነው። ከሰባዊነት የሚስተካከል ነገር ነው። ስለዚህ ሌላው ድራማ ሌላው ማስመሰል አያስፈልግም። በቃ ምንም አያስፈልግም። ይኸውላችሁ ይሄንን ልጅ ይሉት እያለቀሰ ቪዲዮ እየተቀረጸ በመሃል ነው የሚገባው፣ ከጀርባ ነው እሱ እያለቀሰ ማለት ይከብደኛል። የሆነ ስጋው ተቆርጦ እናንተ ይንሰቀሰቃል። እግዚአብሔርን አልቀሻለሁኝ እኔ በዚህ ቪዲዮ ማታ። በቃ እኮ ይሆንና ሰባይነት እኮ 700 ኪሎ ተሸክመ ብትሄድ ይሄ ልጅ ከተሰማው ስሜት እንትን አይለኝም። ድራማው አያስፈልግም። በቃ የሆነ ነገር አድርጉ፣ ከልባችሁ በንጹህነት በነፃነት አድርጉት። ያ ሰባዊነት ነው። ሌላቺ ማስመሰሏን ድራማዋን ምናምን ተዋት፣ በእናታችሁ ተውት። እሱ ማስጠንቀቂያ አንድ፣ ይሄ ቅናት አይደለም። የተሰማኝን የመናገር መብቴን ተጠቅሜ የተሰማኝን የመናገር ነፃነቴን ሐሳቤን የመግለጽ መብት ተጠቅሜ የሚሰማኝን ነገር የምናገረው። ግጥም ያለው ዝም ብላችሁ ስሙ። Where are you my future husband ይላል። I'm not desperate. God, please, even one decent man. Mom says, ልጄ ጊዜ ያለፈ ነው። Relax, mom. I'm choosing quality. But currently, quality men unavailable. I don't want rich. I don't want perfect. Just someone loyal, kind, and can fix my Wi-Fi. Oh, Wi-Fi. Dating apps say your match is nearby. Nearby where? Belmest. Question mark. Every wedding I go, aunties be like, next is you. Next is you. Why auntie? Which one is next? Me smiling outside, crying in Amharic inside. Xavier boy. God, I'm patient, but please don't forget me. Even Amazon delivers faster than my husband. My husband. Until then, single, fine, laughing, and killing aunties. برضو كفلك أتمتع الزب. አንተ ደንዝ፣ አንተ ተኝተህ እህትህ እንደዚህ ስራ ስትሰራ እያየሃት ነውን? ስለምን እንደዛ ታረጋለህ? Hello, madam. My name is Abite. I am 2 children. I am one husband. I am one husband named Bergane. I am living Walaita Sodo. I am favorite drink water and coffee. I am favorite food kurkupa and posase. Let means you reason work, caring baby, washing clothes, closing house. I am put very important chef. You are iron clothes, very important young. Please help me. I love you, madam. ሄሎ ኔማር፣ ወይ ውዴ፣
ዛሬ ፍሬንዶች ጋር ስለማመሽ ራት ቢናተኝ እሺ አጠብቂኝ አብረን እንበላለን ብዬ ነበርኩ በቃ ራስን ጠብቅ ገና 12 ሰዓት እኮ ነው ወይ ለምን መክሰስ በልታ አትሄድም የኔ ውድ አቀራርበሽልኝ ተኛሽው እዛው እኮ በልቻለሁ ውዴ የኔው ነሽ ስሜቴ ባይን የሚገባሽ ውዴ የኔው ነሽ ውዴ ወዬ ጓደኞቼ ጋር ስለማመሽ እንዳትጠብቀኝ ተኛሽ ጧት እኮ ስወጣ ነግሬህ ነበር ውዴ አልሰማኸኝም እንዴ የኔ እናት ጧት ተናገርሽ አሁን ትርጉም የለውም አሁኑኑ ወደ ቤትሽ ነኝ ቆይ አንተ ስታመሽ ነኝ ምን ብያሃቃለሁ እኔ እኮ ወንድ ነኝ እና ሴት ልጅ መዝናናት አያምራትም እንደውም አልመጣም እሺ ጧት ስትመጪ ግን አባትሽን በዘው ይዘሻቸው መምጣት እንዳትረሽ ለምን ይዘውሽ ወደ ቤታቸው እንዲሄዱ ነዋ ይህች ነገር ከጥንት ጀምሮ የመጣች ባህላችን ትመስለኛለች ለምሳሌ የድሮ አባቶች ከሌላ ወልደው ሳይቀር ልጅ ቢያመጡ እናቶቻችን ተቀብለው እንደ ልጃቸው ቆጥረው ያሳድጋሉ እናቶቻችን ከሌላ ወልደው ቢያመጡስ አባቶዬ መንደር አቃጥሉ ህዝብ ሊጨርስ ይችላል የወንድ ልጅ ራስነት የሚስት ዘውድነት እስከምን ድረስ ነው ፎሎውና ሼር ያረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን ሳንታ እባላለሁ ብዙ ሰዎች የገና አባት እያሉ ይጠሩኛል እኔ ግን ዓለምን ሁሉ መቆጣጠር የሚችል ብቸኛው ፍጡር ነኝ እንዴ ሳንታ 3 ምኞቶች አሉ መናገር ትችላለህ እሺ የመጀመሪያ ምኞቴ ትምህርት ቤት ውስጥ ማፍቅራት ልጅ አለችና እሷ እንድትወደኝ እፈልጋለሁ ምኞቱ ተፈጽሟል እሷ ነች ሁለተኛ ምኞት መናገር ትችላለህ እሺ 1 ቢሊዮን ብር እንዲኖረኝ እፈልጋለሁ ምኞቱ ተፈጽሟል አንድ ምኞት ይቀራል እሺ ዓለምን ሁሉ መቆጣጠር እፈልጋለሁ ምን ነው የምድርን ዳርቻዎች ሁሉ የወሰነ ማን ነው ስሙ ማን ነው የልጁ ስም ማን ይባላል ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባዋል አጎቴ አረፈርክ እኮ ቀበሩት እንዴ አዎ ተቀበረ መንገድ እኮ ነው በፊው ተዘጋጀ አዎ 7 አይነት ብቻ ነው ምን ልናረጋው ነው ይሄ ሞት እንኳን አይመርል የተባለ ሰው ናግባባ ከዛ ቦታ በልተን እንምጣ ቢገባ ጓደኝነታችን ነበር ይበልጣው እጂ ብር አበደርኩ ብለ መውጫ መግቢያ ሰላሜን ተነሳኛለህ እንዴ ያሳለፍነው ነገር አይበልጥም እንዴ ለዚህ ነው ብራው ሁለተኛ አጠገቤ እንዳትደርስ ማን ተነስልኝ እኔ ምንም በትል ይቅርታ አላረግልም ተነስልኝ ሰውዬ ተነስልኝ በግ አምላክ ማረግ ይሻላል በቃ አስቸክሬ ነው ምናምን ጄል ትንሽ ልንዳ አዎ የሰው ነኝ አዎ ራሴ እኮ ቅድም ሞከርኳ እችላለሁ ነው ልንዳ ኧረ በኋላ ልትገለብጠን ነው አንተ ከፈራችሁ ይቅር በቃ ልንዳ ግን አንዴ ምን አለበት ብነዳ መንጃ ፈቃድ አለ አለ የቅጣት ወረቀት ነው በወረቀት ልነዳ መንጃ ፈቃዱም አለ አለ ያሳየ እንዴ መንጃ ፈቃድ አለ ይኸውልህ እኛ በዝሆን በአውራሪስ ነው የተለማመድ ነው ታየ እንዴ ፊርኮሱ በኤቲኤም ልነዳ ኧረ አይደለም መኪና መንጃ ፈቃድ ነው እኔም አለ አይደለም ያንተ የላሞት ነው እንዴ የጤፎት ነው እንዴ እኔ ለሰባ ጎቢ እኔስ ብት ያራዳሪ ቤሌቶን አውጥቼ ብልሽ ታሳሾፋችሁ ቬናው በዚህ ቬናው በዛ ቾቾራ አላሉ ኧረ ጉዴ ይመችሽ ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ ፍቅር ፍቅር እሺ ጸብጸብሽ ፍቅር ፍቅር እሺ ጸብጸብሽ ምን እሺ ብራዘሪ እሺ እንኳን ሰላም መጣ የደንብም አለ የሻማም አለ ገንዘብ ገና ለጊዜው የለኝም ያዛው ዝም ብለህ የሆነ ነገር እንደዚህ አይሰራም የገባኝ ከረፈደ
ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ያንተ የላም ወጥ ነው እንዴ? የጤፍ ወጥ ነው እንዴ? ብራዘር ዘለግላገው ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ? ጭስ ላመጣጡ እንዴ? ብራዘሪ ላወራብሸው ላከራውዶ እንዴ? ብራዘሪ እልያሉ ባንዳ ባንድ እይታ አብሮ በልቶ ሚከዳ እንደ ይሁዳ እልያሉ ባንዳ ባንድ እይታ አብሮ በልቶ ሚከዳ እንደ ይሁዳ ባልልም ነኝ አዋቂ ተማሪ ሕይወት አስተምራኛለች ገና ሁኜ ታዳጊ። እንዴ ሰላም ነው? እንዴት ነው? እንዴት ነህ? አለለ ሰላም። ምን እያረክ ነው? ያው ቆም ና ሻይ ቡና ልበላ ደጋግሽ። እሺ ከዚህ ጋር ጭምር ያርቤት ነው። ና ተናገር። ለኔ ሻይ እንደገና ቡና በስኳር ወይ ሻዩን ጠጣ ወይ ቡናውን። አረ ሻይ ቡና ነው ያልከኝ? ቀልድ ነው። እወድሽ ነበረ ባጥር ተንጠልጥዬ ፍቅርሽ አዘናጋኝ ከገባውበት ማጥ የመውደድ አረንቋ እንዴት እኔ ሊውጥ ዋጠኝ ኮደና አረናሽና ከወንድ ልጅ የምፈልገው ነገር ቢኖር ማለት ነው ልጅ ብቻ ነው። የምሬን ነው የምላችሁ ልጅ። እንውለድ ፍቅር አለን የሚያነሳ እንውለድ እንነሳ አንቺም ቤት ከፈለግሽ እኔም ቤት ዓለምዬ አንቺ ምረጪ ከፈለግሽም ከኔን ሲሆን ከፈለግሽ ወጤ ነይ እንሂድ እንውለድ ጊዜ አንፍጂ። ቡና ይፈላ እንዴ? አይ መሽቷል። ይቅር መሽቷል? አዎ እኔም እሱን ብዬ ነው ለነገሩ የተውኩት። እሱን ብዬ ነው የተውኩት። ላፈላ ነበር እና ቡና ይፈላል ማለት አሁን ይቅር አልኩ እኮ። መጫወት አልችልም። ምንድነው መጫወት ማለት? ጨዋታ ነው፣ ቀልድ መሳቅ እኮ ነበረብሽ። መሽቷል ነው ጨዋታ? እና ታፈ አላፈላም። በልዩ ሰላዩ ለአንዲቷ ሀገሬ ሸክሟን አቅላዩ ዝናብና ውርጭ ሳይበግረኝ ፀሐዩ በሄድኩበት ሁሉ እንስታ ማላዩ ዛሬ ሁለት በር በአንድ ቁልፍ የሚል ሚሽን ይዤ መጥቻለሁ። እናሳካው። በልዬ በልዩ እንዴት ነህ? አንተ አብሮ አደግ እኮ ነኝ። እያየህ ልታልፈኝ ነበር። እንዴት ነህ? አንተ ራስን ማመን በሌለበት በስለላ ህይወት ጭራሽ ልጨብጠው እንዳትረሳ። ሁለት በር በአንድ ቁልፍ። ካሳሁ የሳ አስታውሺ ማለት ነው። በልዬ ሄደሽ ሚሽኔን ፉርሽ ሊያደርግ ይሄ ልጅ ልክ አይደለም እንዴ? ሁለት በር በአንድ ቁልፍ። ሁለት በር በአንድ ቁልፍ። ሁለት በር በአንድ ቁልፍ። በጣም ይቅርታ ወንድሜ። በስለላ ህግ መሰረት አንድ ኮድ ወርድ 3 የተደጋግሞ እስካልተጠራ ድረስ ባለቤቱን አናረጋግጥም። ለዛ ነው የቆየው። ጅል አልከኝ? ጅልነቴ ብልጠቴ ስራዬን ሀገሬን ማኩራቴ እናንተ ገላችንን ልንታጠብ ነው በሉኝ እንዴ? እኛ እኮ በእናንተ እድሜ አክስቶቻችን እኮ እሑድ መዝናኛ ደርሶባቸው ገላችንን ለማጠብ እንዲህ ፍትግ ከለራችን እስኪለቅ እኮ አድርገው እኮ ሊለቁን ከሆነ ነው እንደዚህ አውላልቀን የምንገባው። ምን አይነት ትውልድ ነው? ትውልድ ምን ይባል? እሺ እና ደግሞ አረ ምንድነው የኔ ፎሎወር ብቻ አልጨምራለ እንዴ? አረ ፎሎ አድርጉኝ። ቤብ ጸጉሬን በአጭሩ መቆረጥ እፈልጋለሁ። ተቆረጩ። ግን እኮ ለማሳደግ ብዙ ጊዜ ይወስድብኛል። በቃ ተቆረጯ። ግን እኮ አጭር ጸጉር ፋሽን ሆኗል። ተቆረጩ። ግን ከተቆረጥኩት በኋላ ፋሽኑ ቢያልፍስ?
በቃ አትቆረጩ። ግን እኮ ሁሉም ጓደኞቼ አጭር ጸጉር ያምርብሻል ብለውኛል። እሺ ተቆረጩ። ግን ሳስበው ከፊቴ ቅርጽ ጋር መሄድ አይመስለኝም። በቃ አትቆረጩ። ግን አጭር ጸጉር እኮ ለመንከባከብ ይመቻል። እሺ ተቆረጩ። ግን አስቀያሚ ቢያስመስለኝስ? በቃ እሺ አትቆረጩ። አንዴ ግን ብሞክረው ደስ ይለኛል። እሺ ተቆረጩ። ከአንድ ሰዓት በኋላ ተቆረጩ። አትቆረጩ። ተቆረጩ። አትቆረጩ። ተቆረጩ። አትቆረጩ። እንዴ ተቆረጩ። አያ በላተ አያ በላተ አንተ ሙላት ምን ለከልፈፍላት ይባል ከማንሳ ቶሎ በይ አያው ጌታ ሆይ ዝማሬ የዝማሬ የችቦሮ በቃ አንቺ የፍቅር ናት የፍቅር ናት አንቺ የቴምር ዛፍ አንቺ የፍቅር ናት የኔማ አንቺ የቴምር ዛፍ የኬኮች ኬክ መጣሽ ምን ሆንሽ የሆነ ነገር ነበረ ምን ሆንሽ ሰሞኑን ሰርግ ምናምን ብያለሁ ፈጣቻለሁ እና የፋሚሊ ነገር እና ብር ፈልጌ ነበር ለማንሄድ መግዣ ሁማን ሄር የምትገዢው የሰው ፀጉር ስንት ብር ነው? 80 ሺህ ብር። አይ ነው 80 ሺህ ለምን መላጣቱኝም ያምሳንዴ ለምን በመላጣት ይጅ ምን አገባኝ 80 ሺህ ትላስ እንዴ ኧረ እባክሽ አንቺ ኬክም አይደለሽም አሽታሪ ነሽ ማለት ውጪ ከሱ ዲቻ ቦይስ አረረረረረ ዲቻ ወንድሜ ምን ባታክ ነበር ማለት ማሙሻት ይራካም በጣም ከፋኝ። ሚካኤልን ደብሩኝ።